take that. Yeah. ሰላም ውድ ኢትዮጵያውያንና ኤርትራውያን ልፋታችን ምን አልቀረም ፍሬ አፍርቷል። እነሆ የእህታችንን እህት አግኝተናታል። ዛሬ በቦታው ተገኝታ እህቷን ተረክባናለች። ፖሊሶች ባሉበት በስነ ስርዓቱ እህቷን ተረክባናለች እና ዛሬ ብዙ ምክክር ካደረግን በኋላ ቤተክርስቲያን ትንሽ ቆይታ ብታደርግና ጸበል ብትጠመቅ ጤናዋ ይስተካከላል ብላ ስላመነች እህቷ ጸበል ቦታ ይዘናት መተናል። ዛሬ የምንገኘው 49 ጸበል መድኃኔዓለም ቤተክርስቲያን ነው። እዚህ አስቀምጠናታል ማለት ነው። እንግዲህ ሁላችሁም በየእምነታችሁ ጸሎት አድርጉላት። እህታችን ደና ሁና ደግሞ ለልጆቿ እንድትቀጥል ሁላችሁም በምትችሉት በፈጣሪ ስም እንጠይቃችኋለን። ጸሎት አድርጉላት። እጅግ አድርገን እናመሰግናለን። የተረባረባችሁላት፣ ሼር ያደረጋችሁላት፣ የደወላችሁልን ፈጣሪ ይስጣችሁና ጸሎት አድርጉላት ነው ማለት የምፈልገው። ይስጥልን፣ እግዚአብሔር ክብር ይስጣችሁ። ለዚህ ያበቃችሁን የሌላ የምቀጥለው ነገር የለም፣ ይከብደኛል። አድርገን እናመሰግናለን። ክብረት ይስጥልኝ።